ዛሬ የምንገኘው ደግሞ ቡልቡላ ላይ የተገነባ G+2 317 ካሬ ላይ ያረፈ እጅግ ዘመናዊ ቤት ነው ይዘንላችሁ የመጣ ነው። የራሱ ስቲም አለው እና የተለያዩ በጣም የሚያማምሩ ፊቸሮች አሉት። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ተመልካቾቻችን መግቢያ ላይ እንደነገርኳችሁ እንግዲህ ይህ ቤት 317 ካሬ ላይ ያረፈ ቤት ነው። እንደምታዩት ግቢውም በጣም ሰፋ ያለ ግቢ ነው ያለን። ወደ ላይ 3 መኪና ወደ ላይ ማቆም ይችላል፣ ወደዚህ ደግሞ 2 መኪና ማቆም ይችላል። የግቢው የቤቱም ኤክስቴሪየር ሉክ ደግሞ በጣም የሚያምር የአርኪቴክቸራል ጥበብ ያለው ቤት ነው ማለት ነው። በዚህ በፊት ለፊት በኩል እጅግ በጣም የሚያምር ነፋሻማ አየር የምናገኝበት የአትክልት አበቦች ቦታ እናገኛለን ማለት ነው። ወደ ውስጥ ገብተን ደግሞ እስቲ የተቀረውን ስፔሶች እንይ። ወደ ውስጥ ስንገባ እንግዲህ መጀመሪያ የምናገኘው ቺን ሎቢ ይሆናል ማለት ነው። ሰፋ ያለች ሎቢ አለች። እዛ ጋር ልብሶቻችንን የምናስቀምጥበት ቦታ ይሆናል። ፊት ለፊት እንግዲህ መጀመሪያ ስቴርኬዝ እናገኛለን ማለት ነው። ወይም ደረጃ ወደ ላይኛው ፍሎር የሚወስደን ደረጃ ይኖራል ማለት ነው። የሃንድሉንም ካያችሁት ደግሞ ቲምበር ግላስ ነው የተጠቀሙት ማለት ነው። በጣም ኳሊቲ የሆነ ነው። እዚህ ጋር ደግሞ የእንግዳ መታጠቢያ የሚሆን ወይም ደግሞ ሽንት ቤት እናገኛለን። ወደ ሳሎኑ ስንመጣ እንደምታዩት በጣም ሰፋ ያለ የሚያምር ብራይት የሆነ ሳሎን ነው የምናገኘው ማለት ነው። ከለሩንም ነጭ ከለር ነው የተጠቀሙት። ስለዚህ በጣም ብራይት እና የሚያምር ክሊን የሆነ ሳሎን እናገኛለን። ሰፋ ያለ ነው። እዚህ ጋር ሰፋ ያለ ኦፕኒንግ አለ። ቀጥታ በዚህ ስንመጣ ደግሞ እዚህ ጋር የዳይኒንግ ኤሪያ መሆን ይችላል፣ ወይም ደግሞ የምግብ ጠረጴዛችንን የምናስቀምጥበት ቦታ መሆን ይችላል። ሲሊንግ ሃይቱ እንዲሁም ደግሞ የተጠቀሙት ኤልኢዲ ላይቶች በጣም ነው የሚያምሩት። ወደዚህ ስንመጣ ደግሞ ሞደርን ኪችን እናገኛለን፣ ወይም ደግሞ ኦፕን ኪችን እናገኛለን ማለት ነው። እንደምታዩት በጣም በኳሊቲ ማቴሪያል የተሰሩ ካቢኔቶች ናቸው የምናገኛቸው። እዚህ ጋር እንደምታዩት የምናጥብበት ቦታ አለ። ሶኬት ተዘጋጅቶልናል። ባክስፕላሹም እንደምታዩት በጣም ነው የሚያምረው። ጥቁር ከለር መጠቀማቸው ደግሞ ከሳሎኑ ጋር ካለው ነጭ ከለር ጋር ኮንትራስት እንዲያደርግ አድርጎታል ማለት ነው። ስለዚህ በጣም የሚያምር ሉክ ሰጥቶታል። ቀጥታ በዚህ ስንመጣ የመጀመሪያውን መኝታ እናገኛለን ማለት ነው። በጣም ሰፋ ያለ መኝታ ነው። ደረጃ መውጣት ለማይችል ሰው ለትልልቅ ሰዎች መጠቀም እንችላለን ማለት ነው ይህንን ክፍል፣ ወይም ደግሞ እንደ ገስት ቤድሩም ማድረግ እንችላለን። የራሱ ሻወርና ሽንት ቤት አለው ማለት ነው። እዚህ ጋር ደግሞ ሰፊ ኦፕኒንግ አለው። ብርሃን የተፈጥሮ ብርሃን ወደ ቤት እንዲገባ ይረዳናል ማለት ነው። ቀጥታ በዚህ ስንወጣ እንደምታዩት G+1 የሆነ ከቤቱ ጋር የተያያዘ ሰርቪስ አለው። ከውጭ ቀጥታ በዚህ በኩል መምጣት እንችላለን። ፊት ለፊት እንደገባን እንግዲህ ይህን የመሰለ ትራዲሽናል ኪችን እናገኛለን። በጣም ሰፋ ያለ ትራዲሽናል ኪችን ነው። ካቢኔቶች ሁሉ ተገጥመውለት ያለቀ በጣም ጽድት ያለ ቤት ነው ማለት ነው። እንደምታዩት ወል ፊኒሹም ደግሞ በሴራሚክ ያለቀ ሙሉ ቤቱ። እዚህ ጋር ደግሞ እንደ ስቶሬጅ ኤሪያ የምናደርግበት ቦታ ነው። ምጣድ እዚህ ጋር ማድረግ እንችላለን። እዚህ ጋር የፍሪጅ ቦታ ተዘጋጅቶልናል። ስለዚህ በጣም ሰፋ ያለና በቂ የሆነ ትራዲሽናል ኪችን ነው ማለት ነው። በዚህ ጋር ስንሄድ ደግሞ 2 ሰርቪሶችና ሽንት ቤትና ላውንደሪ ቤት እናገኛለን ማለት ነው። እንደምታዩት በጣም የሚያምር የማስተር ቤድሩም ነው ማለት ነው። በጣም ሰፋ ያለ ከለሩ ደግሞ ከቀድሙ ትንሽ ለየት ያለና ኮዚ የሆነ እዚህ ትንሽ ዳርክ የሆነ ከለር ተጠቅመዋል። እዚህ ጋር እንደምታዩት በጣም ነው የሚያምረው። የኢንቴሪየር ዲዛይኑም በጣም በሚያምር ሁኔታ ጨርሰውታል ማለት ነው። እዚህ ወደዚህ ስንመጣ ሰፊ ስላይዲንግ ዶር እናገኛለን፣ ወደ ባልከኒው የሚያስወጣን ማለት ነው። እዚህ ጋር ቆመን ነፋሻማ አየር የምንቀበልበት እንዲሁም ደግሞ ሰፈራችንን እንደምታዩት በጣም ነው የሚያምረው። እዚህ ጋር ቆመን የምናይበት ይሆናል ማለት ነው። ስለዚህ ቀጥታ ወደዚህ ስንመጣ ዎኪንግ ክሎዜቱን እናገኛለን ማለት ነው። ሰፋ ያለ ዎኪንግ ክሎዜት ነው። ፈንክሽናል የሆነ እጅግ በጣም የሚያምር የክሎዜት ኤሪያ ነው የምናገኘው ማለት ነው። እዚህ ጋር የጫማ መደርደሪያ እናገኛለን። እዚህ ጋር ደግሞ የኮስሞቲክስ እቃችንን የምናስቀምጥበት እንዲሁም የተለያዩ ማቴሪያል የምናስቀምጥበት ነው። ለሁለት ሰው በጣም በቂ የሆነ እንደምታዩት እዚህ ጋር የራሱ የቻለ የሰዓትና የቀበቶ መደርደሪያ ያለው። በዚህ በኩል ደግሞ ጫማችንን የምንደረድርበት ቦታ እናገኛለን። ስለዚህ በጣም ሰፋ ያለና የሚያምር ክሎዜት ኤሪያ እናገኛለን። በዚህ ቀጥታ ስንገባ ደግሞ ይህን የመሰለ ማስተር ባዝ ወይም ደግሞ ሽንት ቤቱን እናገኛለን ማለት ነው። እንደምታዩት በጣም ነው የሚያምረው። ከሁሉም የተመቸኝ ደግሞ የከለር አጠቃቀማቸው እጅግ በጣም የሚያምር የከለር አጠቃቀም የምናየው እዚህ ቤት። እዚህ ጋር
የእጅ መታጠቢያ ቦታ እናገኛለን። 2 የእጅ መታጠቢያ ቦታ እናገኛለን። የተጠቀሙት ማቴሪያልም ዘመናዊ ነው። እዚህ ጋር ደግሞ ሰው በራሱ ፍላጎት የገንዳ ማድረግ ይችላል፣ ጃኩዚ ማድረግ ይችላል። እንደፈለግን መጠቀም የምንችልበት ቦታ ነው። ይሄኛው ደግሞ ስታንዲንግ ሻወር እናገኛለን ማለት ነው። እዚህ ጋር ሰፋ ያለ ስታንዲንግ ሻወር እናገኛለን። በጣም ነው የሚያምረው። ከማስተር ቤድሩሙ ፊት ለፊት የምናገኛት ይችን እንደ ኦፊስ መጠቀም የምንችልበት ክፍል ነው ማለት ነው። እዚህ ጋር ኦልሬዲ ሸልፎቹ ተቀምጠውልናል። ቴብላችንን እዚህ ጋር አድርገን በቃ ጽድት ያለች የኦፊስ ኤሪያ ሊሆን ይችላል ማለት ነው። ናቹራል ላይት በደንብ ያገኛል። ቀጥታ በዚህ ስንመጣ ደግሞ ሌላኛውን ወይም ደግሞ ሶስተኛውን ቤድሩም እናገኛለን ማለት ነው። ልክ ቅድም እንዳየነው በጣም ፈንክሽናል የሆነ ቤድሩም ነው የምናገኘው። በዚህ ቀጥታ ስንመጣ ደግሞ ቅድም የነገርኳችሁ ከዋናው ቤት ጋር የተያያዘ ሰርቪስ G+2 እናገኛለን ማለት ነው። ቀጥታ በዚህ ስንመጣ አራተኛውን መኝታ ክፍል እናገኛለን። ይህም የራሱ ሼልፍ አለው፣ የራሱ ሽንት ቤት አለው። በጣም በቂ የሆነ መኝታ ክፍል ነው የምናገኘው። እዚህ ጋር ደግሞ አምስተኛውን መኝታ ክፍል እናገኛለን ማለት ነው። በጣም ብዙ የመኝታ ክፍል አማራጮች አሉን ማለት ነው። ክሎዜት እና ሽንት ቤት ሁሉም አላቸው። ይሄ ደግሞ የራሱ የሆነ ባልከን ያለው ማለት ነው። ወደ ረጃውን እየወጣን እንግዲህ እዚህ ጋር በጣም የሚያምር የሻንድሪል ላይት አለን ማለት ነው። ስለዚህ እንደምታዩት ለቤቱ በጣም ትልቅ ውበትን ሰጥቶታል። ፊት ለፊት እንደመጣን ምንድነው የምናገኘው ፋሚሊ ሩም ይሆናል ማለት ነው። ወይም ሁለተኛ ሳሎን ነው የምናገኘው። በጣም ሰፋ ያለ እጅግ በጣም የሚያምር ሁለተኛ ሳሎን እናገኛለን። እዚህ ጋር እንደ ኦፕን ኪችን ነገር አድርገውልናል። የተለያዩ ነገሮችን ኩክ ማድረግ እንችላለን። እዚህ ጋር ወደ ውጭ ወተን ደግሞ እስቲ ቴራስ አለው፣ በጣም የሚያምር ቴራስ። ወደ ውጭ ስንወጣ እንደምታዩት ትንፍስ የምንልበት በጣም የሚያምር ነፋሻማ የሆነ ቴራስ እናገኛለን። ሰፋ ያለ ቴራስ ነው። እዚህ ጋር የተለያዩ አበቦችና አትክልቶች እናገኛለን። እንዲሁም ላይት እንደምታዩት በማታ ደግሞ በጣም የሚያምር የቴራስ ቦታ ነው የምናገኘው ማለት ነው። ስለዚህ በጣም ነው የሚያምረው። ሁሉም ቤት ላይ ካስተዋላችሁ በጣም የሚያማምሩ አበቦች ተጠቅመዋል ማለት ነው። ይህም ደግሞ ለቤቱ ትልቅ ውበትን ሰጥቶታል። ወደዚህ ስንመጣ እዚህ ጋር ሌላ አዲሽናል 6ኛ መኝታ ክፍል እናገኛለን። ቀጥታ በዚህ ስንመጣ ቅድም የነገርኳችሁን የስቲም ክፍል እናገኛለን ማለት ነው። እዚህ ጋር ፈንክሽናል የሆነ የስቲም ክፍል ነው የምናገኘው። እንደምታዩት ሰፋ ያለ እስከ 4 ሰው 5 ሰው ድረስ መጠቀም የሚችልበት የስቲም ኤሪያ ነው የምናገኘው። ስለዚህ ይህንን ቤት ከገዛችሁ ተጨማሪ የስቲም ኤሪያ ታገኛላችሁ። እስከ ስቲም ወተን ደግሞ እዚህ ጋር ሻወር የምንወስድበት ቦታ አለ። በዚህ ጋር ደግሞ ስንሄድ እዚህ ፍሎር ላይ ለብቻው የሽንት ቤት ቦታ እናገኛለን ማለት ነው። በዚህ ጋር ስንመጣ ደግሞ ቅድም ያልኳችሁ ሰፋ ከቤቱ ጋር አንድ ላይ ተያይዞ የተሰራው ቲፒካል የሆነ ተመሳሳይ የመኝታ ክፍሎች እናገኛለን ማለት ነው። ስለዚህ ይሄም ደግሞ የራሱ የሆነ ሽንት ቤትና ሻወር ሁሉም አለው ማለት ነው። እዚህ ጋም ደግሞ ሌላ አዲሽናል መኝታ ክፍል ነው የምናገኘው። ስለዚህ ይህ ቤት አጠቃላይ 10 መኝታ ክፍል ነው የሚኖረው ማለት ነው። እሺ ተመልካቾቻችን እንግዲህ ዛሬ ያየነው ቤት ይህንን ይመስል ነበረ። በጣም ቆንጆ ቤት ነው። ይህ ቤት የሚገኘው ቡልቡላ 93 አካባቢ ነው ማለት ነው። ቦታውም 317 ካሬ ነው። G+2 እጅግ ዘመናዊ ቤት ነው ማለት ነው። ይህ ቤት ለሽያጭ የወጣው በ120 ሚሊዮን ነው ማለት ነው። ድርድር ይኖረዋል።